የሰው ጭብጨባ ከእግዚአብሔር ጋር የሰው ጭብጨባ ጉዳይ የለውም። ጉዳይ ያለው የውስጥ ጭብጨባ፣ የውስጥ አንድነት፣ የውስጥ አብሮነት ነው። ስለዚህ እዚህ ጋር ስለ አሞጽ ትንሽ ማውራት ፈልጋለሁ። ወደዛ ከመሄዳችን በፊት ተስማምተን በአምልኮ መንፈስ ተስማምተናል። ወደ ሚክያስ መጽሐፍ ቶሎ አንባቢ በፍጥነት ሰዓቱም ስለሄደ በፍጥነት አንብበን መጽሐፍ ክፍል አንብበን አሞጽ መጽሐፍ ምዕራፍ 5 እና ሚክያስ 6 ከቁጥር 3 አንስተን እናያለን። በዚህ መጽሐፍ ላይ በአሞጽ መጽሐፍ ላይ ስለ ትውልድ በደንብ ያወራል። እግዚአብሔርን ደስ የሚያሰኝ ሕይወት። የአሞጽ ትርጉሙ ምንድነው ካላችሁ ሸክም፣ ጭነት ወይም ሸክም የሚል ነው። አሞጽ ሸክም የበዛ ባለራዕይ ነው። በእግዚአብሔር ጊዜ የመጣ ነቢይ ነው። ምን የበዛ? ሸክም የበዛ ነቢይ ነው። እግዚአብሔር አሞጽን ካየጠራ ካላችሁ ከከብቶችን ከሚጠብቅበት ቦታ ነው የጠራው። ሰዎች ተስፋ ባደረጉበት ሰዓት አይደለም። ሰዎች የተጠባበቁ ወይም የጠበቁ ሰው አይደለም አሞጽ። አሞጽን እግዚአብሔር ያነሳው እንዲሁ ዝም ብሎ አይደለም። ዛሬ ቋቃት ይታደሳለች። አንዴ አሜን በሉ። ዝም ብሎ አይደለም፣ በከንቱ አይደለም። አሞጽን ሲያስነሳ እግዚአብሔር ዓላማ አለው። እግዚአብሔር ዓላማ አለው። ምድሪቷ መሬት ለመንቀጥቀጥ 2 ዓመት በቀራችበት ዓመት ላይ ነው ይህ ነቢይ የተነሳው። ምን መሬት ለመንቀጥቀጥ ስንት ዓመት? 2 ዓመት በቀራ ሰዓት ላይ እግዚአብሔር አሞጽን አስነሳ። ሰዎች የእግዚአብሔርን ድምፅ መስማትን በተዉ ሰዓት ላይ እግዚአብሔር አሞጽን አስነሳ። መስማት ቀርቶ የሰውን ሐሳብ ብቻ ማስተናገድ ባበዛበት ወቅት ላይ እግዚአብሔር የልብን ሰው አሞጽን አስነሳ። ዛሬ ቋቃ ምድር ላይ የልብ ሰው ይነሳል። ለሰው የልብ ሰው ሳይሆን ለእግዚአብሔር የልብ ሰው ይነሳል። አንድ ሰው የተስማማ ሰው ቀኝ እጁን ከፍ አድርጎ የእግዚአብሔር የልብ ሰው ይነሳል በሉ። አሞጽ ሲነሳ ጊዜ በይሁዳና በእስራኤል መካከል ምን አልነበረም? ፍቅር አልነበረም። ሰላም አልነበረም። ቤተ ክርስቲያን ውስጥ ምን ነበረ? ጦርነት ነበረ። የኔ እውቀት ብቻ ይብለጥ በሚሉበት ዘመን ላይ ነው እግዚአብሔር አሞጽን ያስነሳው። ሲከተ እየተስማማ ይሰማል። አሞጽ በእግዚአብሔር ጥሪ የመጣ ነቢይ ነው። አሞጽ በሰው